ጠላት ነው ወዳጅም እንደዛው ከእቴ አንድ ዘላ ጸጉር ሳይነቀል ድረስበትና ዋጋውን ስጥ ሉሌ ተረጋጋ ሁሉንም ነገር እናስተካክለዋል አንተ ረጋ በልሽ ህግ ባለበት ሀገር መቶ ሲዘት እንዴ ዝም ትላለች ጭራሽ እቴ ለካ እየደወለ የሚያስጨንቅብኝ ነበር እሱ አለማኖር ነው ለዚህ ደረጋት ብቻ ግን ካላሳረፍከው እንደምመጣለት ይወቅ ምንም አታስብ እኔ ካለበት ደረሼ አንገቱን አንጠልጥዬ ነው መቀመቅ በፀሐይማ እንዲመጣ አልፈቅድለት ይሄን ካላስተካከልክማ የኛ መሬት ዋጣጣታ አላደክም አሙትን ኮስተር ጨከና አድርግና ጋቢን ጥላ ፈልገ ድረስበት እህቴን እኮ ነው ገላታለሁ ያለ ጭራሽ እህቴን አጎቴ ጭራሽ እህቴን ፍቅር መስጠት እንችልበታለን ላትጆቻችን መሬት ሞን እንችልበታለን ወጋችን በቅናት ውስጥ ድረስበት ሊጣቱ እሳቱ ከእሳትም እሳት ነው ሆነበት አንገበግበዋል ባይገባኝ ነው እንጂ የእናት ያባት ወጉ በከንቱ ያለፍኩት ልቤ ሆኖ ዝንጉ በከንቱ ያለፍኩት ልቤ ሆኖ ዝንጉ ማን ቆመ ከጎኔ ጉልበት አጣወኔ ማን ቆመ ከጎኔ ጉልበት አጣወኔ ዛሬ ጸጸት ሲገርፈኝ ህሊናዬ ፋታ እንዲያገኝ ይቅርታችሁ አበረታኝ እንደገና ጉልበት ሆነኝ ይቅርታችሁ አበረታኝ እንደገና ጉልበት ሆነኝ አባቴ ፈለከኝ እንዴ? ኧረ እኔ አልፈለኩሽም። እኔ እኮ ማንንም አይፈልገኝም። እኔ እኮ ማልፈለግ ሰው ነኝ። እኔ ፈልግሻለሁ፣ እማዬም ትፈልግሻለች። ብትፈልገኝማ እኔን ጥላ አረብ ሀገር አትሄድም ነበር። እናታችን አረብ ሀገር ሳትሆን አሟት ጸበል ነው ያለችው። አትዋሽ፣ አባት ሲዋሽ አያምርበትም። አትዋሽ። እሺ አልዋሽ፣ እናታችን ጋር እንሄዳለን። እሺ እውነትህን ነው? እናታችን ጋር እንሄዳለን። ና እንሂድ። በቃ እንሂድ፣ ተነስ። ሌላ ቀን ነው የምንሄደው። ከሉሌ ጋር ታወሪያለሽ? ደውዬ ላገናኝሽ? እሺ፣ ደስ ይለኛል፣ አወራዋለሁ። ደህና ነሽ? ስምሽ ማን ነው? እኔ ቡና ጠጡ ነኝ። ሰው ግን እወዳለሁ፣ ሰው አይወደኝም። እኔ ሉል እባላለሁ። እኔ ደግሞ የንጉስ ልጅ ነኝ። አባቴ አይወደኝም፣ ዝም ብሎ ይመታኛል። አንተ ትመታኛለህ አይደል? ዝም ብለህ እኔ ውድድ ነው የማደርግሽ። ቡናዬ፣ አንቺ እኮ ተወዳጅ ነሽ። ደግሞ ማር ልክልሻለሁ። እሺ? ለማር እኮ ደግሞ ማር እኮ ያስፈልገዋል። እኔ ማር ነኝ? እውነትህን ነው? እኔ ማር ነኝ? ኧረ አንቺ ማር ብቻ ሳትሆኚ ወርቅም ነሽ። ወይኔ ወርቅ ነሽ አለኝ ታድዬ። እኔ ወርቅ ነኝ? በቃ ሽጡኝ። ቡና ለሀገሬ ወርቅ ነው፣ አንቺ ግን ለኛ ወርቅ ነሽ። እኔ ወርቅ ኮንኩኝ፣ አንተ ምንድነህ? እኔ አንቺ ወንድም ነኝ፣ አንቺ ደግሞ እኔ ወርቅ ነሽ። አንቺ እኮ ሀገር አለሽ፣ ድንቅ ሀገር አለሽ። እኔ ሀገር አለኝ? ብታይ እስር ቤት እንዴት እንደሚሰድቡኝ፣ ረሀብተኛ ሀገር ነው ያልሽ እያሉኝ ብታይ እንዴት እንደሚንጫጩብኝ። ነጮቹ ሁሉ የረሀብተኛ ሀገር ልጅ ነሽ ነው የሚሉኝ። ሀገሬ ደሃ ብትሆንም የተከበረች ናት። የአያቴ ኃይለ ገብረስላሴና የቀነኒሳ በቀለ ሀገር እኮ ናት። የነ መሰረትም የነ ጥሩዬም ሀገር ናት። የአበበ ቢቂላም ሀገር ናት። ሀገርሽ ነጮችን በማስከተል ነው የምትታወቀው። እነዚህ ሁላ ግን እነማን ናቸው? ቡናዬ፣ ረስተሻቸው ነው እንጂ እኮ ታውቂያቸዋለሽ። አንተ ግን ደህና ነህ? እኔም እንዳንቺ መንገድና ንግግር ስታልሆን እንጂ በጣም ደህና ነኝ። ደህና ከሆንክ በቃ አንቺ እኮ ተወዳጅ ተፈላጊ ነሽ። ደግሞ ንጉስን የመሰለ እኮ በጣም ጎበዝ ወንድም አለሽ። ደስ ይበልሽ። ጎበዝ ስላልከኝ በጣም ደስ ብሎኛል። እሷ ግን አልሰማችም። በቃ ንገራት፣ ጸበለም አስጀምራት። ትንሽ ነው ስድ መለስ የሚያደርጋት እንጂ ደህና ነች። አረ ትንሽ አይደለም፣ በጣም ነው ሰድ መለስ የሚያደርጋት። ስታቀለው ይቀላል፣ ስታከብደው ነው የሚከብደው እንጂ። ስለከበደኝ ነው። ምን ላድርግ ብለህ ነው? የከበደህን ፈጣሪ ያቅልልህ። አሚን። በቃ በርታ በለው ወንድሜ። ዩናሽ ብር አግኝቻለሁ፣ አጋራሃለሁ። እሺ? አረ አመሰግናለሁ። ገዚ ሰጥቶኛል። አመስግን ተቀበል ስትባል በቃ አሰማም። በአንድ ጆሮ ሰምታ በአንዱ ታፈሳለህ። እንዳላስቸግረ ብዬ እኮ ነው ሉሌ።
ወንድም ወንድሙን አያስቸግርም። በቃ ሁሉንም ቻላቸው። ለአጎቴም ግባለት ደግሞ የሆነ ዜዳ አስቤያለሁ መሰለህ። ምን ታደርጋለህ መሰለህ? አጎቴም በቃ ቶሎ ካዘኑ ማስወጣት አለብን። ዝም ብለህ ይዘህ ውጣና ጠፋበት። ከዛ አንተን ሲፈልግ ይፍታታል በቃ። ሲያምርኮ ስታምሪኮ በስማም ምንድነው? ቀውጡት እንጂ ምንድነው? ዘፈን የለም? ፍራሽ ይውረድ? ምንድነው ዝምታው እንዴ? ጋቢ ለምንድነው የተለበሰው? አረ ሙዚቃ ካለ ክፈቱ። ሙዚቃ የለም ወይ? ምንድነው ዝምታው? ፍራሽ አውርዱ፣ ቡና አቀራርቡ እንዴ! አረ ዝም አትበሉ። ምንድነው ዝም የምትሉኝ? ዝም አትበሉ እንጂ ዝም አትበሉ። ቀውጡት። ዘፈን የለም እንዴ? ሙዚቃ የለም? ክፈቺ። እሺ ክፈቺ። ለምን ዝም እንላለን? ጨፍሩ። በረታ በበረታ ባልበረታ ምን አመጣለሁ ብለሽ ነው? እሷ እንደሆነ አንዴ ላትመለስ ሄዳለች። አንቺ ግን እንዴት ነው? ደህና ነሽ? ወዴት ነው ሄደችው? ትሄዳ። አንተ ምን አገባ? ለነገሩ እውነትሽ ነው። አንተ እስቲ እከክልኝ እየበላኝ ነው። እስቲ እዚህ ጋር እዚች በዚህኛው እንዴት ደስ እንደሚል እሰይ በቃ እዚች ጋር ደግሞ ጓደኛ ያልመጣችው ስላመማት እንጂ ለቅሶ መድረስ ፈልጋ ነበር። ችግር የለውም። ጓደኛሽ ሲሻላት ትመጣለች። ደግሞ ባትመጣም እንደመጣች ነው ማየሽ። እንዴ አንተ ጋቢ ለብሰ በተቀመጥክ ቁጥር እሷ መመላለስ አለባት እንዴ? አትመጣም። መታለች ሄደች። አላየሃትም? እናትን ትወዳታለህ? አዎ በጣም እንወዳት። እናትስ ካለች ጠይቃት። እሺ እናት ከሞተች በኋላ ትቆጫለህ። ቡናዬ ደህና ነሽ? ምን እያደረግሽ ነው? አባዬ ደህና ነህ? ጓደኛዬን አየሃት? ትወደኛለች። ጓደኛሽ ማናት? ስሟ ደግሞ ማን ነው? ደግሞ ስንት ብር እንደሸጥኩ ብታይ። ብዙ ነው የሸጥኩት። ስሟ ዶሮ ነው። እኔ ግን እድል ነው ምላት። እንዴት እንደምወዳት ብታይ። አይዞሽ እሺ እህቴ። እሺ አይዞህ። ነይ ተነሽ ወደ ቤት እንግባ። እንዴ ሽጭሽ አጨርሽ ነው እንዴ ወደ ቤት ምገባው? ትላንትና ደግሞ ያጎት እኔ ግቢ ያላለኝ መሰለህ? እኔ ደግሞ አልገባም አልኩት። ብገባ ይሻል ነበር እንዴ? ኪሎ በ10 እቺን የመሰለች በቅናሽ ዋጋ። አባዬ ትገዛኛለህ? ቲማቲም ኪሎ በ10 አለ። ቲማቲም ኪሎ በ10 ምን የመሰለች በ10 በመደብ ብትሉ በኪሎ ብትሉ አለ። ግቡ ቤተሰብ አለ። እቺን የመሰለች ቲማቲምማ ሳትይዙ እንዳትሄዱ። እቺን የመሰለችማ ሳትይዙ እንዳትሄዱ። ዛሬ ኪሎ በ10 እኔ ይገዛኛል ብዬ ይሄን ሁላ ተሸክሜ ወጥቼ ባዶ እጄን ልግባ? እህቴ እንደምታያት ታማለች። አንተ ደግሞ ስታለቅስ ትውላለህ። እህትን ተባብረን እናሳክማታለን። እሺ ብርሃንም ደግሞ እንደምታሳክማት ነግራኛለች። መጀመሪያ እስኪ አንተ ዳንዲ፣ ለእኔ ሁለታችሁም አንድ ናችሁ። ከእኔ ቢያንስ እሷ ትሻላለች። እሷ እንደዚህ የሆነችው ያው ቤተሰቧን ለመጦር ያደረገችው ጥረት ባለመሳካቱ ነው። እኔ ነኝ እንጂ ዝም ብዬ ከንቱ የሆንኩት። ደግሞ ሰዎች እየፈለጉ ነበር፣ የለም ብያቸዋለሁ። ጎበዝ፣ ማንም ቢመጣ የለም ብል። እሺ እኔ የለው በቃ የለም ብቻ በል። ቆይ ግን እስከ መቼ ነው አንተ ማስኖር? አላቅም፣ ብቻ ግራ ግብት ብሎኛል። ብቻ ግን ማንም ቢፈልገኝ አንተ የለም በል። እኔ ቀኝም ግራም ነው የገባኝ። 3 ታማሚ በምን አቅሜ ነው ማስተማር? እኔም 3ኛ ሸክም ሆንኩብህ አይደል ንጉስዬ? ሸክም ሳይሆን ዕዳ ነው የሆንክብኝ። 200 ሺህ ብር ቁበልተ ዘና ብለህ ቁጭ ብለህ ታለቅሳለህ። ንጉስዬ ስታይን ዘና ብዬ ተቀመጥኩ ነው አይደል የሚመስለው? ግራ ቢገባኝ ቢጨንቀኝ እኮ ነው። በቃ ማልቀስም ካለብህ እየሰራህ አልቅስ። አንተ እኮ ተቀምጦ ለማልቀስ አልታደልም። እውነት ነው። ሰላም የሌለው ሰው ተቀምጦ ማልቀስ ራሱ ብርቅ ነው የሚሆንበት። እና ለምንድን ነው እያወቅ እንዳላወቀ የምትሆን? አባዬ አመጣ ቡና ነች መሰለኝ። ሂድ እስኪ ሂድላት።
አንተ መጥፎ ሰው ነው አሉ። መጥፎ ነህ አይደል? መጥፎ ሰው ነበርኩኝ። አሁን ግን ጥሩ ሰው ለመሆን ለመስተካከል እያሰብኩኝ ነው። ለምን ትለወጣለህ? መጥፎነት እኮ ያምርብሃል ነው ብለሽ ነው? አንቺ ግን ደህና ነሽ? እንዴት ነሽ? እኔ ደህና መሆን አልፈልግም። እኔ እናንተ እስኪ እንጥፋ። ወዴት ነው ደግሞ እኔና አንቺ የምንጠፋው? እኔ ጠልፌ ላገባ እያሰብኩኝ ነው። ከዛ ጠልፌ ባል ያደርግሃል። አንተ ደግሞ ሚስቴ ትሆናለህ። እሺ? በጭራሽ አልፈልግም። የምትይው ነገር የተሳሳተ ነው። እሺ ቡና፣ ደግመሽ እንደዚህ እንዳትይ። ሲጀመር እኔ ማንም አይፈልገኝም። በቃ ማንም አይፈልገኝም። ማንም አይፈልገኝም። አንተ ግን ትፈልገኛለህ አይደል? ትፈልገኛለህ አይደል? ሳሚን እስቲ ሳሚን አባት እየጠራኝ ነው። በቃ እሺ አንተም ቁም ሰብሳቢ ነህ እንዴ? እኔ ፀሐይ ወዳጅ ነው። እሷን ፈልጌ ነው የመጣሁት። አንዴ ትጠራልኛል? ፀሐይ ከዚህ ከሄደች ቆይታለች እና የለችም። ግን አንተ እኔን አስታውሰኛል? ያስታወስክኝ አይመስለኝም። እንዴ ጺማሙ ምን ፈልገህ ነው የመጣው? ፀሐይን ፈልጌ ነው የመጣሁት። በእሷ የውሸት ወሬ አስቴርን ጎድቻታለሁ እና ለበቀል ነው የመጣሁት። አሁን ግባና ጥራልኝ። በቀል ጥሩ አይደለም። ደግሞ ፀሐይ አትዋሽ፣ ይቅርብህ። የገባችበት ገብቼ እንደማለቃት ተወቅሽ። ደግሞ የት ነው ሄደችው? ለምንድን ነው ሄደችው? እናቴን ሰድባ ከኔ ጋር ተጣልታ ነው ሄደችው። እና ያንተም ጠላት ናት ማለት ነው? አው በደንብ ጠላቴ ናት። በቃ ይኸውልህ ተባብረን እንጎዳታለን። እሺ? እና ያለችበትን አታውቅም? ባውቅ እስካሁን ነገር ነበር። ይኸውልህ ኳሼን ግን አንተንም እንደማለቅ ወቅ። እሺ? እያስፈራረኝ ከሆነ አልፈርም። ብትፈራ ነው እሺ የሚሻለው። ደግሞ ፈልጌ እንደምደርስባት እወቅ። ሄሎ ሉሊዬ፣ ደህና ዋልክ? እንዴት ነህ? እኔ ደህና ነኝ። ፀሐይስ ትምህርት ጀመረች? አያቴስ እንዴት ናት? እማዬ ደህና ናት። አዎ ፀሐይም ትምህርት ነገ ነው የምትጀምረው። አንተስ አልጀመርክም እንዴ? እኔም ነገ ነው የምጀምረው። ንጉስስ ግን ትምህርት ሲጀምር ማን ሊጠብቅለት ነው? አሳሰበኝ እኮ። አሁን አብሬው ነኝ። እስኪ ምን እንዳሰበ ጠይቀዋለሁ። አጎቴ ጋር ለቅሶ ለመድረስ መጥተሽ ነው? አዎ ልጠይቀው ብዬ እኮ መጥቼ ነበር። እኛ ጋቢውን ለማስወለቅ እንጥራለን። ጭራሽ አንቺ ለቅሶ ለመድረስ ታስቢያለሽ? ምን ላርግ ብለህ ነው? እንዳይቀየመኝ ብዬ እኮ ነው። የሚስቱ ነገር ያበቃልኝማ ለፀሐይ መርዝ የሰጠቻት ቀንና የእማዬን የሰደበቻት ቀን ነበር። ለሄደ ማዘን ጥሩ ነው። ቂምስ ምን ሊበጅ? ይልቅ እሱ ጋቢውን አስወልቂውና ስራ እንዲጀምር አድርጊ። እሺ ሀዘኑን ቻል አድርጎ እንግዲህ ስራውን እንዲጀምር ነግሯለሁ። ንጉሴ ደግሞ የሚነግርህ ነገር አለ፣ ይደውልልሃል። እሺ ንጉስ እንደሆነ አያልቅበትም። ምን ሊነግረኝ ነው ደግሞ? በቃ ራሱ ደውሎ ይነግርሃል። እሺ በቃ ማታ ደውይልኝ። ፀሐይንም ታገናኘኛለሽ። እሺ ቻው። እሺ ቻው። እንዴት ነው ወንድሜ? ደህና ነህ? እማዬ አይዞህ ቻል አድርገው እመጣለሁ ብለሃለች። እሺ ማንም እንዲመጣ ስለማልፈልግ አታድክሚያት። ባይሆን እኔ ሲሻለኝ ሂጅ እጠይቃታለሁ። አንተም ደግሞ እንደዚህ መሆን ያለብህ አይመስለኝም። ይኸውልሽ ብርሃኔ፣ እኔ ክፋቷን ብቻ ላይ አብረን በነበርን ሰዓት የነበራትን ትንሽም ቢሆን መልካምነቷን ነው የማስበው። እኔ የሚስትህን ክፋት እንጂ ጥሩነቷን አንድም ቀን አይቼው አላውቅም። ተይ ብርሃኔ ተይ፣ ሙት አትጥቀሽ። በቃ ተያት። እሷ ወደ እውነቱ ቦታ ሄዳለች። ተያት በቃ። በወቅስስ ምን ለውጥ አለው? ይልቁንስ ጠንክረህ ንጉሴንም ማገዝ ነው ያለብህ። እሱ ነው ከጎን ያለው። እኔም እሱ ላይ የባሰ ሸክም ነው የሆንኩበት። እህቱንም ደግሞ ተጋግዘን ማሳከም ይኖርብናል አይደል? መጀመሪያ እስኪ እኔም የተጫጫኔ ነገር ይልቀቀኝ፣ ከዛ ተጋግዘን እናሳክማታለን። እሷ ናናንም አስተምርልኝ ብላለች። እኔ ፀሐይ እንደበደልኩ ስላላወቁ ነው፣ ሰው መስያቸው ነው። አንተም እኮ ደግሞ ብቻህን ከምትሆን ብትመጣ አይሻልም? ይኸውልሽ ብርሃኔ፣ መጀመሪያ እኔ ወደ ራሴ ልመለስ፣ ከዛ በኋላ በጋራ አስበን እንወስንበታለን። በጋራ የወሰኑት ነገር ነው የሚሻለው ለሁሉም ነገር። እሺ የሚሻለውን እንግዲህ አንተ ታውቃለህ። እኔ የሚሻለውንም የማይሻለውንም አላውቅም። ለራሴ በድኖኛለሁ። በቃ ግራ ግብት ብሎኛል። ምን እንደማደርግ ራሱ አላውቅም። አይ ነቃ ብትል ነው የሚሻልክ። እስከ መቼ ነው እንደዚህ የምትሆነው? ያላውቅም። እስከ መቼ እንደዚህ እንደምሆን አላውቅም። እንዴ ማወቅ አለብህ እንጂ ለምንድን ነው የማታውቀው? ይኸውልሽ ብርሃንዬ፣ ለቅሶ ልትደርሺ ነው የመጣሽው፣ ልትመክሪ ነው። እኔ ምክር በቃ
በዝቶብኛል። የልዑሌና የንጉሴ ምክር ይበቃኛል። አንቺም እስቲ አሰብ አድርጊ። ምንም ቢሆን እኮ ሚስቴን ነው ያጣሁት። ሀዘን ልዘንበት ተወት አድርጊ። ለእንደዚች አይነት ለካሃዲና ለባለጌ ሀዘን ትቀምጣለህ ብዬ አስቤ አላውቅም። ሳይ በጣም ነው የደነገጥኩት። እኔ የተቀመጥኩት ለነብሷ ላዝን ነው። ነብሷ አረፍ እንድትል ነው። በቃ ነብስ ይማር ላስብላትና ወደ ስራ ይገባለሁ። በቃ ተወት አድርጊ። ይገባለሁ። በቃ ተይኝ ብዬሻለሁ። ተይኝ። ምንድን ነው ሰው ሀዘን መቀመጥ እንኳን አይችልም እንዴ? ፈጣሪ ብርታቱን ይስጥህ። እንግዲህ ብርሃንዬ እንዴት ነሽ? ደህና ነሽ? ከመጣሽ ቆየሽ እንዴ? አይ ቅርብ ሰዓት ነው የመጣሁት። የት ሄደ ነበር? እኔ ሱቅ ሄጄ ነበር። ቡናዬ ደግሞ ወዴት ሄዳ ነው? ስገባ እኮ አላየኋትም። እዚህ ጋር ናት ሲባል እዛ ጋር ናት። አትጨበጥም እኮ። በጣም እያስቸገረች ነው አይደል? ከእሷ በላይ እያስቸገረኝ ያለው ገዚ ነው። በቃ ጋቢውን ደርቦ ሲያለቅስ ነው የሚለው። ሉሌ ግን እንዴት ማስወለቅ አቃተው? የፀሐይን ጥቁር ሻርፕ እኮ እሱ ነበር ያስወለቃት። ደግሞ ብርሃኔ ትናንትና ሰውዬው መጥቶ ነበር። ፀሐይን ደብቂያች፣ እገላታለሁ፣ አስቴር እንዲገላት ያሳሳተችኝ እሷ ናት፣ እገላታለሁ እያለ ነው። ደፍሮ ከመጣ ግን መጨረሻው ነው የሚሆነው። ለገዜ ግን ነግረከዋል? እንዳልነግረው ፈራ። ፀሐይን ጠብቂያት አደራ። ለእሱ ምንም እንዳታስብ። እዚህ ከመጣ ግን ደውልልኝ እሺ? ምን እንደማደርገው ታያለህ። እሺ ደውልሻለሁ። እኔም ግን እየፈራሁ። በቃ ፀሐይ ትጎዳለች ብለህ ምንም እንዳታስብ እሺ? ለእሷ ደግሞ እኔ ያለሁላት። አጎቴ አሁንም እያለቀስክ ነው እንዴ? በማልቀስኩ የሚመለስ ነገር የለም። አንባ የሚመልሳት ቢሆን ኖሮ የፀሐይን በይመልሳት ነበር። እንዴት ልተው ልዑሌ? እንዴት ልተው? ጥፋቴ እኮ በጣም በዛ። ለዚህ ሁሉ ነገር ተጠያቂው እኮ እኔ ነኝ። ሁሉም ነገር የተፈጠረው በእኔ የተነሳ ነው። ደግሞ ሀዘን ስታበዛ ለሀዘን ነው የምትጠራው። ተው እንጂ በፈጣሪ ስርዓት ትግባ። እንዳልከኝ አድርጋለሁ። ጸጸቱንም ሀዘኑንም ሁሉንም በልክ አድርገው። ይኸውልህ ልዑልዬ፣ አስቴር ከገጠር እንደመጣች እኔን ለማግኘት የቅባት ጠርሙስ፣ የለስላሳ ጠርሙስ ይዛ ትጠይቀኝ ነበር። አንዳንድ ጊዜማ ልዑልዬ ቢራዎች የያዘ ለስላሳዎች የያዘ ጠርሙሶች በተደጋጋሚ ጊዜ ታመጣ ነበር። ከዛም እየተግባባ መጣ። አንድ ቀን ደግሞ ምን ታደርጋለች መሰለ? 2 እግር ጫማ ይዛ መታ ግዛኛለች። እኔም ደግሞ ያው መምጫ እንደሆነ ስላሰብኩኝ 2ቱን የተለያዩ እግር ጫማዎች ገዛኋት። ከዛም ተመልሼ ሄጄ ጫማው ተገኘ ወይ ስላት አልተገኘም ስትለኝ፣ አሁንም ሄጄ ጫማው ተገኘ ወይ ስላት አልተገኘም ስትለኝ፣ በዛ ተግባብተን ዘዴኛ ነበሩ ማለት ነው። እህቴ በሳቸው የምትሰቃይም ግን ቂም አያስፈልግም። አስቴር እኮ ለአቅመ አንቱ ሳትደርስ ገና በወጣትነቷን የተቀጨችው። ከቂሙ ሀዘኑ ይበልጣልና ፈጣሪ ነፍሳቸውን ይማረው። ልዑልዬ በቃ አንተም እስኪ አንቱ ተውን ተወት አድርገው። ለአቅመ አንቱ አልደረሰችም፣ ባጭሩ ነው የቀረችው እያልኩ አንቱ ትላለህ። እሳቸው ግን ቲቪ ሳይቀር ነበር አሰርቀው ሄዱት። የሚኖሩ መስሏቸው እኮ ነው። አንተም በኑሮ ደቁ ሰው ሄዱ። ቻውስ ሄዱ። የማይለው ነገር የለም። ዛሬ ደግሞ ጭራሽ አንቱ ማለት ጀመረ። ይሁን እስኪ ለአቅመ አንቱ ሳትደርስ ነው ደፍት ያለችው። እሳቸው ድሮ ያስቡልህ ነበር። አንተም በጠርሙስ ሂሳብ ብዙ ለስላሳ ጠጥተሃል። አዎ በጣም ታስብልኝ ነበር። ደግሞ አክስቷ ሱቅ ነበራት እና ከዛ ነበር እያመጣች ለኔ የሚሸጥልኝ። መጀመሪያም ሌባ ነበሩ ማለት ነው። ስትገናኙም ስትለያዩም በሌብነት በጣም ይገርማል። እውነትም በጣም ነው የሚገርም። እስከ ዛሬ አስተውየውም አላውቅም ነበር። አንተ እኮ ብዙ ነገር አታስተውል። አንተ እኮ ለቀናት ያለ ስራ ቤት ውስጥ ስትቀመጥ የሚመጣውንም አላሰብክም። ደግሞ ከዚህ የባሰ ምን ይመጣል ብለህ ነው? እሳቱ እስኪነካ አትጠብቅ። ደግሞ መጀመሪያም እሳቱ ሳይመጣ መጠንቀቅ። ሀዘንህን በልብህ ጸጸትህን ደግሞ በውስጥ ይዘህ ጠንከር ብለህ መስራት ይገባል። ይሄ ደግሞ ምን ማለት ነው? እስኪ ነገሩን አታወሳስብብኝ፣ በግልጽ ነገር። አንተ ጠንክረህ መስራት ሲገባ ሳምንቱ ሙሉ ለቅሶ ላይ ነህ። ምን ላድርግ ንጉስዬ? ሀዘን እኮ ቢከብደኝ እኮ ነው። የባሰው እንዳይመጣ ማሰብ አለብህ። አንድ ነገር ብቻ ማሰብ ጥሩ አይደለም። እሺ ንጉስዬ፣ ሌላ የሰማኸው ነገር አለ እንዴ? አዎ አለ።
ሀዘን ላይ ግን እንዴት ጨምራለሁ ብዬ ነው ዝም ያልኩት። እስኪ ንገረኝ ደግሞ ምንድነው የተፈጠረው? ሌላ ያልሰማሁት ዱብዳ ደግሞ ምንድነው? እስኪ ንገረኝ ምንድነው? ስትረጋጋ ነገር አለ። ቀድመ ራስን አረጋጋ። የተፈጠረውን አምነህ ተቀብለህ ስራ መጀመር ይኖርብሃል። ከዛ እነግርሃለሁ። እሺ ስራ ጀምራለሁ። በፈጠረ ንገረኝ ንጉሴ፣ አታጨናንቀኝ። እኔ መናገር አልችልም። ነገሩ ከባድ ስለሆነ እፈራለሁ። ሉሌ ይነግራል። ሄሎ ንጉስ። ሉሌ እቁብተኞቹ በተጋጋሚ እየመጡ ነው። እየተመላለሱ ሲጠይቁኝ የለም ብዬ እየመለስኳቸው ነው። አንዳንዴ ሳንወድ ጠቃሚ ውሸት እንዋሻለን፣ ግን ይሁን ለበጎ ነው። ብቻ ነገሮች እየከበዱ ነው። ምን እንደማደርግ አላውቅም። ምን ታደርጋለህ መሰለህ? ጸሎት አድርግ እና የተፈጠረው ልንገረው። ምን ትመክረኛለህ? እንዴ ሌላ የተፈጠረ ነገር አለ እንዴ? እስኪ ለኔ ንገረኝ። አንተም ታዝናለህ። ባሰማው ነው የሚሻለው ሉሌ። ካልመስማት መስማት ነው የሚሻለው። እስኪ ንገረኝ። እሺ ግን እንዳታዝን። ያ አስቴርን የገደላት ሰውዬ እቤት ድረስ መጥቶ ነበር። ከዛ ሚስቴን የሚያስገደለችኝ ፀሐይ ነች፣ እሷንም እገላታለሁ እያለ ነው። እና የት ነው ያለችው ተናገር ብሎ እኔ ላይ ዝቶብኝ ሄዱ። እህቴን አይኔን ሊገድል በእህቴ ቀልድ እንደማላቅ ንገረው። ካልሆነ እመጣለታለሁ። አፍጦ በያት ራሱ አይኑን እንማውጣለት። ሉልዬ በቃ ተረጋጋ። ምን መረጋጋት አለ? እህቴን ጫፋን ቢነካት የምንለቀቅ እንዳይመስለው። ይሄ ቁርበት መለቆ እንዳይመስለው። ለጋዜ ደግሞ ሲረጋጋ እንነግረዋለን። ይኸውልህ ንጉስ፣ ሰውዬው ከመጣ ማድረግ ያለብህን አድርግ። እህቴን ሊጎዳት ይቅርና በያት እንኳን አንላቀቅም። ጠላት ነው፣ ወዳጅም እንደዛው። ከእህቴ አንድ ዘላ ጸጉር ሳይነቀል ድረስበትና ዋጋውን ስጥ። ሉሌ ተረጋጋ። ሁሉንም ነገርን ያስተካክለዋል። አንተ ረጋ በል እሺ። ህግ ባለበት ሀገር መቶ ሲዘት እንዴ ዝም ትላለች? ጭራሽ እህቴ ላይ ጭራሽ እህቴ ላይ ለካ እየደወለ የሚያስጨንቅብኝ ነበር እሱ። አለመኖሬ ነው ለዚህ ደረጋት። ብቻ ግን ካላሳረፍከው እንደምመጣለት ይወቅ። ምንም አታስብ። እኔ ካለበት ደረሼ አንገቱን አንጠልጥዬ ነው መቀመቅ መካት። በፀሐይማ እንዲመጣ አልፈቅድለትም። ይህን ካላስተካከልክማ የእኛ መሬት ውሃ ጠጥታ አላደክም። ሐሞትን ኮስተር ጨከን አድርግና ጋቢህን ጥለህ ፈልገህ ድረስበት። እህቴን እኮ ነው ገላታለሁ ያለው። ጭራሽ እህቴን አጎቴ ጭራሽ እህቴን ፍቅር መስጠት እንችልበታለን። ላትፊዎቻችን መሬት መሆን እንችልበታለን። ወጋችን በቅናት ውስጥ ድረስበት። ሊጣቱን እሳቱን ከእሳትም እሳት ነው መሆንበት። አንገበግበዋለሁ። ምንም ነገር እንዳታስብ እሺ። ለማር ማር፣ ለወተቱም ወተት፣ ለሬቱም ደግሞ ሬት መሆን ያለባት እና ድረስበትና የወንዶች ወንድ መሆኑን አሳምነኝ። ምንም አታስብ። ለእኔ ጣለው እሺ ሁሉን ነገር። ጭራሽ እህቴን እገላታለሁ ብሎ ሲት አንተ ባለህበት እንዴ ዝም ትላለህ? ካልሆነ ግን አጎቶችን ሰብስቤ ነው ራሴ የምመጣልህ። ሱሪውን አስወልቄ እንደምገርፈው ታውቃለህ። ጭራሽ በፀሐይ ጭራሽ አጎቶቼ ቢሰሙ እስካሁን በመኪና እዚህ ደርሰን ነበር። አሁን ጋቢህን ጣል፣ አዘንን በልብ አድርግ። አሁን ወተህ ቁፍጠን መረር በል። እላለሁ ጋቢ። እሺ እኔ በቀል አልፈልግም። እህቴ እንዳትነካብኝ ብቻ ነው የምፈልገው።